ቆዳው ውጫዊ ሽፋን ብቻ አይደለም፣ እርሱ ዝምተኛ ምስክር ነው። በውስጡ ያሉትን እያንዳንዱን የሰውነት ክፍሎችና ሥርዓቶች ምስጢር የሚያንጸባርቅ ነገር ግን ከቆዳው ስር የሚነድ እሳት አለ። እሳት በሚመገቡት ምግብ ጥላ ስር ተደብቆ ውበትዎን ለማጥፋት ዕድሜው የገፋ ለማስመሰልና ገጽታውን ለመለወጥ አድብቶ ይጠብቃል። የዚህን እሳት መፍትሔ በቅባት ጠርሙሶች ውስጥ አያገኙትም፣ ይልቁንም ዓለም በማያዩት ጊዜ በሚያደርጉት ምርጫ ውስጥ እንጂ። ግንኙነቱ እጅግ ጥልቅ ነው። ቆዳው እና የሰውነትዎ መከላከያ ሥርዓት በምስጢር ይነጋገራሉ። በውስጥዎ ያለው የአንጀት ስፍራ ማይክሮባዮም ሲቃወስ መጀመሪያ ምልክት የሚሰጠው ቆዳው ነው። የወጣትነት ቆዳን ለማግኘት መጀመሪያ ንጹህ የሆኑ የተፈጥሮ ምግቦችን መምረጥ አለብዎት። አትክልትና ፍራፍሬ፣ የተፈጥሮ የመጀመሪያ ንድፎች፣ የተቀነባበሩ ወይም ፕሮሰስድ ምግቦችን ተጠንቀቁ። በመደርደሪያ ላይ ረጅም ጊዜ ሊቆዩ ይችላሉ። በከፍተኛ ሙቀት ውስጥ የሚፈጠረው የስኳር፣ የፕሮቲን እና የስብ ጥምረት በውስጥዎ የቃጠሎ ብልጭታ ይፈጥራል። ይህ ብልጭታ እንደ ዶሚኖ ተከታታይ ጥፋቶችን ያስከትላል። ይህንን እሳት ለመዋጋት መሳሪያዎች አሉት። የኦሜጋ ጋሻ በተልባ እና በዓሳ ውስጥ የሚገኘውን ቅባት ይፈልጉ። የምድር ጥቁር አረንጓዴ ቅጠሎች፣ ቀይ እና ብርቱካናማ ፍራፍሬዎች። ቪታሚን ኤ ለቆዳ እድገት አስፈላጊ ቢሆንም ከመጠን በላይ መውሰድ አደገኛ ነው። በክኒን ሳይሆን በካሮት እና በስኳር ድንች ውስጥ ይፈልጉት። ሰውነትዎ የሚፈልገውን ያህል ብቻ እንዲወስድ ይፍቀዱለት። ፋይበር ያላቸው ምግቦች እና እንደ ኪምቺ ያሉ የተቦኩ ምግቦችን ይመገቡ። እነዚህ ምግቦች በሰውነትዎ ውስጥ ያለውን ግርግር የማረጋጋት ኃይል አላቸው። በቀን ጥቂት ጊዜ መመገብ ለወጣትነትዎ የሚከፍሉት ጥቃቅን ዋጋ ነው። እንቅልፍ፣ ያለ በቂ እንቅልፍ ቆዳው ብርሃኑን ያጣል፣ ይዝላል። ውሃ እና ኤሌክትሮላይቶች የቆዳው የሕይወት ምንጮች ናቸው። የጭንቀት ክብደት፣ ጭንቀት በቆዳው ላይ እንደ ብጉር እና መቅላት ይገለጣል። ነገር ግን መቆጣጠሪያ መሳሪያዎች አሉት። ትንፋሽዎን ማስተካከል፣ ማሰላሰል እና እረፍት። እነዚህ ምንም ክፍያ የማይጠይቁ ነገር ግን ውድ መፍትሄዎች ናቸው። የደም ዝውውር መጨመር፣ የሰውነት መቆጣትን መቀነስ፣ ዝቅተኛ ጭንቀት እና ጥሩ እንቅልፍ። እነዚህ እንዲሁ ዝም ብለው የሚነገሩ ሐሳቦች አይደሉም። ይህ በምናብ የሚፈጠር ውጤት አይደለም፣ እውነተኛ ነው። የጊዜን ሰዓት ወደ ኋላ የመመለስ ኃይል አሁን በእጅዎ ላይ ነው። ቆዳው ውጫዊ ሽፋን ብቻ አይደለም፣ እርሱ ዝምተኛ ምስክር ነው። በውስጥዎ ያሉትን እያንዳንዱን የሰውነት ክፍሎችና ሥርዓቶች ምስጢር የሚያንጸባርቅ ነገር ግን ከቆዳው ስር የሚነድ እሳት አለ። እሳት በሚመገቡት ምግብ ጥላ ስር ተደብቆ ውበትዎን ለማጥፋት ዕድሜው የገፋ ለማስመሰልና ገጽታውን ለመለወጥ አድብቶ ይጠብቃል። የዚህን እሳት መፍትሔ በቅባት ጠርሙሶች ውስጥ አያገኙትም፣ ይልቁንም ዓለም በማያዩት ጊዜ በሚያደርጉት ምርጫ ውስጥ እንጂ። ግንኙነቱ እጅግ ጥልቅ ነው። ቆዳው እና የሰውነትዎ መከላከያ ሥርዓት በምስጢር ይነጋገራሉ። በውስጥዎ ያለው የአንጀት ስፍራ ማይክሮባዮም ሲቃወስ መጀመሪያ ምልክት የሚሰጠው ቆዳው ነው። የወጣትነት ቆዳን ለማግኘት መጀመሪያ ንጹህ የሆኑ የተፈጥሮ ምግቦችን መምረጥ አለብዎት። አትክልትና ፍራፍሬ፣ የተፈጥሮ የመጀመሪያ ንድፎች፣ የተቀነባበሩ ወይም ፕሮሰስድ ምግቦችን ተጠንቀቁ። በመደርደሪያ ላይ ረጅም ጊዜ ሊቆዩ ይችላሉ። በከፍተኛ ሙቀት ውስጥ የሚፈጠረው የስኳር፣ የፕሮቲን እና የስብ ጥምረት በውስጥዎ የቃጠሎ ብልጭታ ይፈጥራል። ይህ ብልጭታ እንደ ዶሚኖ ተከታታይ ጥፋቶችን ያስከትላል። ይህንን እሳት ለመዋጋት መሳሪያዎች አሉት። የኦሜጋ ጋሻ በተልባ እና በዓሳ ውስጥ የሚገኘውን ቅባት ይፈልጉ። የምድር ጥቁር አረንጓዴ ቅጠሎች፣ ቀይ እና ብርቱካናማ ፍራፍሬዎች። ቪታሚን ኤ ለቆዳ እድገት አስፈላጊ ቢሆንም ከመጠን በላይ መውሰድ አደገኛ ነው። በክኒን ሳይሆን በካሮት እና በስኳር ድንች ውስጥ ይፈልጉት። ሰውነትዎ የሚፈልገውን ያህል ብቻ እንዲወስድ ይፍቀዱለት። ፋይበር ያላቸው ምግቦች እና እንደ ኪምቺ ያሉ የተቦኩ ምግቦችን ይመገቡ። እነዚህ ምግቦች በሰውነትዎ ውስጥ ያለውን ግርግር የማረጋጋት ኃይል አላቸው። በቀን ጥቂት ጊዜ መመገብ ለወጣትነትዎ የሚከፍሉት ጥቃቅን ዋጋ ነው። እንቅልፍ፣ ያለ በቂ እንቅልፍ ቆዳው ብርሃኑን ያጣል፣ ይዝላል። ውሃ እና ኤሌክትሮላይቶች የቆዳው የሕይወት ምንጮች ናቸው። የጭንቀት ክብደት፣ ጭንቀት በቆዳው ላይ እንደ ብጉር እና መቅላት ይገለጣል። ነገር ግን መቆጣጠሪያ መሳሪያዎች አሉት። ትንፋሽዎን ማስተካከል፣ ማሰላሰል እና እረፍት። እነዚህ ምንም ክፍያ የማይጠይቁ ነገር ግን ውድ መፍትሄዎች ናቸው። የደም ዝውውር መጨመር፣ የሰውነት መቆጣትን መቀነስ፣ ዝቅተኛ ጭንቀት እና ጥሩ እንቅልፍ። እነዚህ እንዲሁ ዝም ብለው የሚነገሩ ሐሳቦች አይደሉም። ይህ በምናብ የሚፈጠር ውጤት አይደለም፣ እውነተኛ ነው። የጊዜን ሰዓት ወደ ኋላ የመመለስ ኃይል አሁን በእጅዎ ላይ ነው።